የተወሰኑ ከተጠየኳቸው ጥያቄዎች ውስጥ በባይናንስ በኩል ትሬድ ሳናረግ ገንዘብ ማግኘት እንችላለን ወይ ነው። ይቻላል። እንዴት እንደምታደርጉ ላሳያችሁ። ባይናንስ ላይ ሲምፕል ኤርን የሚባል አንድ ኦፕሽን አላቸው። ባንኮች አሁን ከሚሰሩት ጋር ይቀራረባል። በባይናንስ የምታገኙት ሲምፕል ኤርን ከባንኮቹ እጅግ የተሻለ ትርፋማ ወለድ አለው፣ ግን የክሪፕቶ ዓለሙ ላይ ነው። እናንተ የመረጣችኋቸው ክሪፕቶዎች እንደ ኢቴሪየም፣ ቢትኮይን፣ ዩኤስዲቲ በሁለት አይነት ኦፕሽን ገንዘብ ዲፖዚት አድርጋችሁ ወለድ ማግኘት ትችላላችሁ። አንደኛው ፍሌክሲብል ኦፕሽን ነው። ሁለተኛው ደግሞ ሎክድ ኦፕሽን ነው። ፍሌክሲብል ሲሆን በፈለጋችሁበት ሰዓት እነዛ የገዛችኋቸውን አሴት ዊዝድሮ ማድረግ ትችላላችሁ። ዴሊ ሪዋርድ እርን ማድረግ ትችላላችሁ። ፍሌክሲብል ላይም ሆኖ ፐርሰንቱ ግን ወለዳችሁ እጅግ ይቀንስባችኋል። ሎክድ አማውንት ደግሞ ሲሆን እስከፈለጋችሁት ጊዜ ሎክድ ማድረግ ትችላላችሁ። የ30 ቀን፣ የ60 ቀን፣ የ90 ቀን እንዲሁም የዓመት ፐርሰንቴጁ ደግሞ ወለዱ ይጨምርላችኋል ማለት ነው። ግን ቀኑ ሳይደርስ የምታወጡት ከሆነ ወለዱን አታገኙትም። በዚህ መልክ እንግዲህ ገንዘባችሁን በማስቀመጥ ብቻ ክሪፕቶ ዓለም ላይ እርን ታረጋላችሁ፣ አሁን ባንክ ላይ እንደምታረጉት። ይህንንም ለማድረግ በባይናንስ ፕላትፎርም ሰርች ባር ላይ ሄዳችሁ እርን ትሉታላችሁ። በመቀጠል ፖፑላር የሆኑትን ፕሮዳክቶች ይዘረዝርላችኋል፣ ዩኤስዲቲ፣ ቢትኮይን ብሎ። ከዛ ዲፖዚት የምታረጉበትን ዲዩሬሽን በፍሌክሲብል እና በሎክድ መርጣችሁ ሰብስክራይብ ማድረግ ነው ባላችሁ የገንዘብ አቅም። እንዴት ተመለከታችሁት? ሌሎችም እንደዚህ የክሪፕቶ ውይይቶች እናደርጋለን። ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ይመቻችሁ።